በመቀበሪያ ቦታቸውን አስመልክቶም ያኒ ከዛች ኢዕላኗ ወይም ደግሞ መግለጫዋ ከወጣችበት እዚህ ቦታ ነው የሚቀበሩት ሚለው ነገር ከወጣበት ጊዜ ጀምሮ ጭር ሲል ደስ የማይላቸው ወገኖች ለቅሶ ነው እንኳን ብለው ሀዘን ነው እንኳን ብለው እንደው ዝም ለማለት አልቻሉም። አዋራ ሲያጤሱ ነበርና ብዙ ነገር አውርተዋል። ይሄ ሁላ ንግግራቸው በሸሪዓ ሚዛን ሲመዘን ዋጋ የለውም፣ ምንም አይመዝንም። ስለዚህ በዚህ ጉዳይ እንደው ጉልበት ማባከንም ጉንጭ ማልፋትም አያስፈልግም ብሎ መተውም ይቻል ነበር። ግን መሃል ላይ የሚደናገሩ ሰዎች አሉ፣ እንደው ግር ያላቸው ሰዎች አሉና የነሱን ግርታ ለመፍታት ያክል አልহামዱሊላህ ብዙ ሰዎች በሶሻል ሚዲያ መልስ የሰጡ ሰዎችም አሉ። ግርታቸው ለማስወገድ ያክል እንደው አጠር አድርጌ ለምገልጸው ነገር ምንድነው መቀበሪያ ቦታ ሰው የፈለገው ቦታ ላይ ተናዞ ክፍት ቦታ ይሁን ሜዳ ላይ ይሁን የቤቱ ጥግ ይሁን ሊቀበር ይችላል። ሸሪዓ አልከለከለም። የሌላ ሰው ቦታ ከሆነ መቼም በሌላ ሰው ቦታ ላይ መናዘዝ አይቻልም። ምክንያቱም የሌላ ሰው ንብረት ነውና እሱ የሱ ሚልክ ውስጥ ያልገባ ነገር ላይ እንዴት አድርጎ ሊሰጥ ይችላል? በራሱ ግን ራሱ ለዚህ ነገር ይሁን ያለው ቦታ ላይ ግን ልቀበር ብሎ ቢል ምንም ችግር የለውም። መቅበራ ዓማ ሙስሊሞች በጋራ የሚቀበሩባቸው መቃብሮች አሉ። እነሱም ወቅፍ ተደርገው ነው አንድ ሰው ተቀብሮ ነው ከዛ 2 3 እያለ የሚቀጥለው አይደል? የሆነ ሰው ለመጀመሪያ ሲቀበርበት እኮ ባዶ ነበር እኮ ያ ሰውዬ ብቻ ነበር የተቀበረው ባዶ ነበርና ሐጂ ዑመርም ከቦታቸው ላይ እዚህ ቦታ ላይ መቅበራ እንዲሆን ብለው የመጀመሪያው የሚቀበሩ ሶስታቸው ሆኑ። ወደፊት ቤተሰቦቻቸውም ይሁን ወዳጆቻቸው ጦላቦቻቸው ሊቀበሩበት ይችላሉ። ነገራችን ላይ እንደ ሀገራችን የማህበረሰብ ልምድ እንኳን ካየን እስቲ ወደ ገጠሩ ብቅ እንበል። አብዛኛው ሰው ከገጠሩ ወደ ከተማ መጥቶ ነው አይደል? እናት አባቶቻችን ቢያንስ እንደው እናቴ አባቴ እንኳን እዚሁ ነው የተወለዱት ይል እንኳን አያትህ ይባላል እኮ። አብዛኛው ሰው ከገጠር አካባቢ የመጣ ነው። እስኪ እንያቸው ወደ ኋላ ገጠር ውስጥ መለስ ብለን መቅበራዎች እንዴት ናቸው? ብዙ ሰዎች ጓሯቸው ይቀበራሉ አይደለም ቤታቸው። ይሄ የተለመደ ነገር ነው። ከዚያ ቤተሰብ ወጥቶ ያንን እያየ አድጎ እዚህ ሲመጣ ስለሳቸው ሲነገር ሌላ ነገር የሚነሳበት ሰው ጤነኝነትም አይደለም። ከሸሪዓ አንፃር ደግሞ ስናይ ያልተለመደ ነገር እኮ እንዳይባል ነው። የለመደውን ነገር እዚህ ሲያየው የለመድከው ነገር ስታይ እኮ ምንም አይመስልህም እኮ። አንተ አስፋልት ላይ መኪና ሲሄድ ብታይ እኮ ምንም አይመስልህም። ቦሌ ላይ ጋሪ ካየህ ግን አይደለ? ቦሌ አስፋልት ላይ ፈረስ ጋሪ ብታይ ትንሽ እንትን ይልሃል። የለመድከው ነገር ግን መኪና ሲሄድ ግን ግር ብለህ እኮ አታይም እኮ። ያንን የለመደ ሰው እዚህ መጥቶ እንደ አዲስ ርዕስ አድርጎ አጀንዳ አድርጎ ሲያወራው የሚገርም ነገር ነው የሚሆንብና፣ ሁለተኛ እንደ ሸሪዓ በሸሪዓ ልክ የተሳ ቤት ውስጥ መቀበር ማን እስኪ አዩ ዓሊም من العلماء قال حرام ቤት ውስጥ ነው። سيدتنا نفيسة እኮ حفرت قبرها في دارها بحياتها እያለች فختمت عليه آلاف الختمات إلى الوزاء እየገባች ብዙ ሺህ ጊዜ ቁርአን አختማበታለች ይላሉ። ቀብር ውስጥ የሚሞትሽ ጊዜ እዚህ ውስጥ እንድትቀበር ተናዛለች፣ ቀድማ አዘጋጅተዋለች። فدفنت في تلك الحفرة ازاي قفرت غدوار سنت القرآن يختمችበት غدوار ተቀበረች። سيدتنا نفيسة هي من بنات النبي صلى الله عليه وسلم يعني من حفيدات كنبي የልጆች ውስጥ አንዷ ነች። ሌሎችሳ ብዙ ዑለማዎች አገር يعني ቤታቸው ዳር ይባላል። ዳር ሲባል መኖሪያ ቤት ይኖራል። ከዛ በኋላ ደግሞ ክፍት ቦታ ደግሞ ግቢ ውስጥ ይኖራል። ኮምፓውንድ በለው የራስ ግቢ ብዙ ቤቶች ያሉበት አንድ ጥግ ላይ እኔ በራሴ ያየኋቸው አፍሪካ ሀገሮችም ሲሄድ በጣም ብዙ ሰዎች ቤታቸው ጓሮ ላይ ይቀበራሉ። በጣም ብዙ 1 2 3 የሚባል አይደለም፣ በጣም ብዙ ነው ያየሁት። መቃብሮች እዛም አሉ። የዚህ ፋሚሊ እዚህ አካባቢ ይቀበራል፣ የዛኛው ፋሚሊ እዛ ጋር ዳራቸው ላይ ማለት ነው። ዳር ማለት እንደ ኮምፓውንዳቸው ቤታቸው ግቢያቸው ውስጥ እና ይሄ እንደ ሸሪዓ ክልክል አይደለም፣ እንደ ተለምዶ አዲስ መጤ ነገርም አይደለም። ምናልባት አዲስ አበባ ላይ ግር ካላቸው አላውቅም። ከዚያ ውጪ
ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ዱፊነ ሐይሱ ማተ አልአንቢያ ዩድፈኑነ ሐይሱ የሞቱን ነቢዮች የሞቱበት ቦታ ይቀበራሉ። እዛው ተቆፍሩ ተቀበሩ። አንዳንዶች هذا من خصائص النبي ሊሉ ይችላሉ። ከኋላ የመጣውን ነገር እንኳን ዞር ብሎ ማየት ማይችሉ ማለት ነው። ይሄ ለነብዩ ብቻ خاص የሆነ ነገር ነው ብለው ሊያሩ ይችላሉ። طيب إن كان خاصا بالنبي فماذا فعل أبو بكر وعمر رضي الله عنهما سيدنا أبو بكرنا سيدنا عمر ምንድን ይሰሩት? እሺ ወይስ አላወቁም? እናንተ ያወቃችሁት እነሱ ግራ ገብቷቸው እነሱ ሳያውቁት ቀርተው ነው። የሚገርም እና የሚያስቅ ፈትዋ ሰምቻለሁ። ዑመር ለምቤት ውስጥ ተቀበሩ ሲባል ሰዎች ድንበር እንዳያልፉባቸው ተፈርተው ኧረ አላህን ፍሩ ራሳችሁን ነው። ምን ማለት ነው ድንበር ማለፍ ማለት? አሁን ሱሐቦቹ ሽርክ ተፈራላቸው ማለት ነው በእነሱ። ምን ማለት ነው ድንበር ማለፍ የሚባለው? አቡበከር እዛ ቦታ ላይ እንዲቀበሩ ሲናዘዙና እሳቸው እዛ ከነብዩ ጎን ቅበሩኝ ሲሉ ሰይዱና ዑመር ሊሞቱ ሲሉ ትንሽ ሲቀራቸው ከተወጉ በኋላ ሄዱና ሰይደቱና ዓኢሻን አስፈቅዱልኝ ከጓደኞች አጠገብ ልቀበር። ቤቷ ነው ያለው፣ ቤት ነው እኮ ጣራና ግድግዳ ያለው ቤት፣ ባዶ ሜዳም አይደለም። እንደሆነ ሙፍቲ የተቀበሩበት ግቢ ውስጥ ያለ ክፍት ቦታ ነው። ያ ግን ቤት ነው፣ ቤት ጣራ ግድግዳ ያለው ማለት ነው። እዛች ከነሱ አጠገብ እንድቀበር አብዱላህ ብን ዑመር ይሄንን መልእክት ይዘው ሄደው አስፈቀዱ። ዓኢሻ ሰይደቱና ዓኢሻ እቺን ቦታ ላይ ነበር መፈልጋት የነበረው፣ ግን ዑመር ጠይቆኝ ደግሞ እምቢ አላለም። መርሐባ እሺ አለች። አብዱላህ ብን ዑመር ሲሄዱ ሰይዱና ዑመር በጉጉት እየጠበቁ ነው። እዛ ህመም ላይ ሆኖ የተመረዘ ሳንጃ ነው ሰውነታቸው ውስጥ እንግዲህ የገባባቸው። ሱብሃንአላህ የተወገጉበት በጣም ከባድ ህመም ነው፣ እሳት ነው ውስጣቸው የሚነደው። እንደዛ ሆነው የአብዱላህ ብን ዑመርን መልስ ዓኢሻ የመለሰችውን እሳቸው ይዘው የሚመጡትን መልስ ይጠብቃሉ። ልክ አብዱላህ ብን ዑመር ብቅ ሲሉ ማወራአከ አሏቸው። ምን ይዘህ መጣ ሲሏቸው አዚነት ለከ ሲሏቸው አልሐምዱሊላህ አሉ። ስለምንድን ነው እነዚህ ሰዎች የሚያወሩትና ሰይዱና ዑመር የነበሩበት ሐል የማይገናኝ? ፊትና ፈርተው ድንበር እንዳልፈርተው ምን አይነት እኔ እንግዲህ በጣም ትልቅ ብለው እነሱ ሙሐዲስ ብለው የሰየሙት ሰው ነው የሰጠው ፈትዋ ብለው እያሰራጩት ያለው። አፍረው መደበቅ ነው ያለባቸው እንዲህ አይነት ፈትዋ ተብዬ ነገር። እንደው አፍረው ሰው እንዳያው መደበቅ ያለባቸው ነገር ሶሻል ሚዲያ ላይ ሲያሰራጩ ስታይ ላኢላሃ ኢላላህ እነዚህ ሰዎች የት ናቸው ያሉት ያስብላልና አልሙሂም ብዙ ማያስወራ ጉዳይ ነበረ። የሚያጅበው ነጩንም ነጭ ማለት ያደክሙናል። ኧረ እባካችሁ ነጭ ነው ነገም ከነገ ወዲያም በዚህ ጉዳይ ላይ ሶሻል ሚዲያ ላይ ቲቪ ላይ ምንም ላይ እንዲወራ ማለት ነውና ያው ልብ ላለው ሰው የሚያየው ነገር እስካሁን የሰማው ነገር ይበቃው ነበር። ግን አንዳንዴ አጀንዳም ለማድረግ ስለሚፈልጉ ይመስለኛል በዚህ ጠምደህና እዚህ ጋር ሽኩቻ ውስጥ ገብተህ ስራውን በጀርባ በኩል ሌላ ነገር ደግሞ አባጡል ማሰራጨቱን ይቀጥልበታል። አንተ ተጠምደሃል በዚህ ጉዳይ ላይ እና አንዳንዴ መንቃትም ያስፈልጋል በእነሱ አጀንዳ አለመወጠርና እኛ ራሳችን አጀንዳ አድርገን ዲኑን የሚخدም ዲኑን ወደፊት የሚያደርግ አጀንዳ እየዘረጋን መስራት ይጠበቅብናል ብዬ አምናለሁ።